የባቡር ቲኬት እንደምንቆርጥ ነው የማሳያችሁ። የባቡር ቲኬት አቆራረጥ እንመለከታለን። በተራ አሳያችኋለሁ። በጽሞና ተከታተሉኝ። አጭር ጊዜ ነው፣ በጣም ቀላል ነው። መጀመሪያ ቴሌብር አፕሊኬሽን ማውረድ ይኖርብናል እና እንዲሰራም ማድረግ ይኖርብናል። አፕሊኬሽኑ ያው ቴሌ ጋር በመሄድ የምናስከፍተው ነው። ቴሌብሩንም ራሱ ቴሌ ጋር ሄደን ነው፣ አንድ አፍታ ቴሌ ጋር ሄዶ ነው የሚከፈተው። ከዛ ወዲህ ራሱ ቴሌብሩ ራሱ ማለት ነው። በአፕሊኬሽኑ ደግሞ እንዲገብተን እንቆርጠዋለን ማለት ነው። መጀመሪያ ወደ ቴሌብራችን ሲወስደን መጀመሪያ የምንፈልገው ቋንቋ መቀየር እንችላለን። እዚህ ጋር በእንግሊዝኛ ማድረግ ይቻላል። ለምሳሌ አሁን በአማርኛ ላሳያችሁ። እዚህ መሀል ላይ ያለችዋን 4 ነጠብጣብ ታች በኩል ዋና ገጽ የሚላለ፣ ክፍያ የሚላለ፣ ኢንጌጅ የሚላለ፣ መለያ የሚለዋለ፣ መሀል ላይ መተግበሪያዎች ወይም በእንግሊዝኛው ሲሆን አፕስ ነው የምትለው። እሷ ላይ መሀል እንገባና ዝርዝሮች አሉ። የኤርፖርት ቲኬት አለ፣ ፋይዳው መክፈያው አለ፣ የተለያዩ ዝርዝሮች አሉ። ከነዚህ አማራጮች ውስጥ ኢዲአር ቲኬት የሚለውን ይሄኛውን ፕረስ እናደርጋለን ማለት ነው። እንነካለን። ወደዚህ ውስጥ እንገባና ቦታ ይያዙ የሚለውን አማራጭ እንነካለን ማለት ነው። ከዛ በኋላ እዚች ጋር 2 አማራጮች አሉ ማለት ነው። እዚህ ጋር ደግሞ ምን ይላል? ሰሌክት ዲፓርቸር ስቴሽን ይላል። መነሻህን ጣቢያ ምረጥ እንደማለት ነው። እሷን እንመርጥና መጀመሪያ እሷን ኬት እንደምንነሳበት እንትን ይወስናል። ከድሬዳዋ ስንነሳ ከድሬዳዋ፣ ከአዲስ አበባ የምንነሳ ከሆነ ከአዲስ አበባ፣ ለምሳሌ ከሰበታ ከሆነ ሰበታ፣ ለው ከሆነ ለው፣ ከቢሾፍቱ ከሆነ ቢሾፍቱ፣ ከአዳማ ከምንነሳበት እኛ ጉዞው ከምንጀምርበት እሱን እንመርጣለን። የላይኛው ዲፓርቸር ስቴሽን የሚለውን የላይኛውም ማለት ነው። ለአሁኑ ከድሬዳዋ አድርገን እንሙላው። ቀጥሎ ወዴት እናድርገው? ወደ አዲስ አበባ ወይም ለቡ ስቴሽን ላይ አድርገን እንምረጥ። ዜግነት ይጠይቃል። እዚሁ ጋር እዚሁ ፔጅ ላይ ዜግነት ይጠይቃል። ኢትዮጵያዊ አድርገን እለፍ እንለዋለን። ያሳልፈናል። እሱም ከዚህ በኋላ ነው ያው እንዳለ ቀላል ነው ሂደቱ። አንዴ ብቻ ማየት ብቻ ነው የሚጠበቅብን። ናሽናል አይዲያችንን ያው እኔ ስላዘጋጀሁት ነው። ፋን ነምበሩን የረዘም የሚለውን እሱን እናስገባለን ማለት ነው። በፊት ለፊት በኩል የካርድ ቁጥር ይሄኛው የካርድ ቁጥር የሚለውን ማለት ነው። ከዛ በኋላ እነሱ የሚልኩልን ሜሴጅ ይኖራል። አጠር ያለች ሜሴጅ 6 ዲጂት ኦቲፒ ገብቷል። ያውና ኦቲፒውን እንመለከትና ያውና ኦቲፒያችን ስንት ነው? 195647 የላኩልን የፋይዳ ኮድ ማለት ነው። 195647 195647 እርግጠኛ መሆን ያስፈልጋል። እሱን ያረጋግጥ ወይም ፓስ ሚል ያመጣልናል። በዛኛው እናሳልፈዋለን ማለት ነው። ነክተን ኔክስት ሚል ሲያመጣ እዚህ ጋር መተን የጉዞውን ቀን ነው የምንመርጠው። ከድሬዳዋ አዲስ አበባ ብያለው፣ ዜግነት መርጫ ያለው፣ ናሽናል አይዲ ረጅሙን ባለ 16ቱን፣ ፋን ነምበር ወይም የካርድ ቁጥር የሚለውን አስገብቻለሁ። ከዛ ወዲህ ያለኝ ነገር መቼ ነው የምትሄደው ነው። ትሪፕ ዴት ወይም ደግሞ ዲፓርቸር ዴት እሱን እንመርጣለን። እሱ ላይ መተን ቀኑን ለምሳሌ በ26 አለ፣ በ27 አለ፣ በ28 አለ። ለምሳሌ በምን ላርገው? በ30 ላርገው። ያው ባቡር ትኬት በጣም በጊዜ እያለቀ ስለሆነ ቀደም ብሎ መቁረጥ ይመከራል ማለት ነው። አሁን እዚህ ጋር እንደሚያሳየኝ ከሆነ 915 ፍሬ ወንበር አለ። የወንበር ሬጉላር ሲት ማለት ነው። እንደዛው ኢኮኖሚ ቤድ ታችኛው 12 ፍሬ አለ ይላል። እዚህ ጋር ደግሞ እንደዛው የመካከለኛው አልቋል። ኖ ቤድ እያለ ነው። እዚህ ጋር ተመልከቱት። እዚህ ላይ ኖ ቤድ እያለ ነው። እዚህ ጋር ያውልና ኖ ቤድ ምንም የለም፣ ምንም አልጋ የለም እያለን ነው እዚች ጋር ማለት ነው። እና በቪአይፒው ላይ ስንት ፍሬ አለ? 31 አለ። እዚህ ጋር ደግሞ 27 ፍሬ አለ። ቪአይፒ ይዘው ቪአይፒ ከላይና ከታች ላይ ማለት ነው። እዚህ ግን የላይኛውና እንግዲህ የ30ው ቲኬት ማለት ነው። እንግዲህ ዛሬ ጊዜ ነው 24 ነው። የ30ው
ከ4 ቀን ከ5 ቀን ቀድሞ ነው የሚያልቀው። እንዳልኳችሁ 2 አልጋዎች አልቀዋል። ያለው የታችኛው አልጋ ኢኮኖሚ ቤድ እና ቪአይፒ ሁለቱም የተወሰነ ፍሬ ነው ያለው ማለት ነው። ከዛ እኛ ለአሁኑ ሬጉላር ሲትስ ወንበር እንምረጥና እናሳልፈዋለን። ኔክስት ወይም ቀጣይ የሚለውን ገጽ እነካለን ማለት ነው። አማራጭ እነካለን። ከዚህ ወዲህ ያው ይህን ይመስላል። ምንም የምናደርገው ነገር የለም። ምናልባት ልጅ ካለን ብቻ እዚህ መጨረሻው ላይ ዱ ዩ ሃቭ ኤ ቻይልድ አንደር 5 years ኦልድ ይላል። ከ5 ዓመት በታች ልጅ ያለውና እንደገና ከዛ በላይ የሆኑ ልጆች ያለው አይነት ጥያቄ ነው። ይህንን እኛ ካለን ብቻ ነው መንካት ያለብን። ከሌለን ኖ ማለትም አይጠበቅብንም። ማለፍ ኔክስት ብለን ማለፍ ነው። ከዚህ ወዲህ ያው የክፍያ ሂደት ነው። በቃ ያውና የክፍያ ሂደት ነው። ከዚህ መጀመሪያ ግን እርግጠኛ መሆን አለብን። ቡክድ ናው የሚለውን እነካለን። ከክፍያውን በፊት ይቅርታ ቡክድ ናው ብለን ቦታ ነው የምንይዘው። ይህ ቡክድ ናው ግን ቲኬቱን የሚይዝልን ለ2 ሰዓታት ብቻ ነው። ብዙ ሰዎች እዛ ባቡር ጣቢያ ድረስ ሄደው የሚመለሱበት ቦታ ነው ይሄ ቦታ። እንዲህ ሲያደርጉ ቲኬቱ ይውላችሁ ተልኮልኛል። አሁን ቲኬቴ ገባልኝ። ያውና ቲኬቴ ገባልኝ። ዲር ሮባ እስጢፋኖስ ደስታ ዮር ትሬን ቲኬትስ ብሎ በቃ ከነ ነንበሩ ቡክድ እንዳደረጉት ይታያቸዋል። እዚህ ላይ ቡክድ ነው የሚለው። ኮንፍርምድ አላለም። ለምን አልከፈልኩኝማ። ያውና ፍርጎዬን ሰጥቶኛል። 4ኛ ፍርጎ ካሜል ፎር መቼ እንደምነሳ ጃንዋሪ 30 ሁሉን ነገር መረጃ ልኮልኛል። ቲኬቱን ግን ስላልከፈልኩኝ ቡክድ ነው ያለው። ኮንፍርምድ አላለውም። እዚች ጋር በአረንጓዴ ፔይ የምትላያችኋት እሷን ስንነካና ሂሳብ ስንከፍል ብቻ ነው ቲኬታችን ህጋዊ ሊሆን የሚችለው ማለት ነው። አጋጣሚ ይሄን ቲኬት ሊይዝልን የሚችለው ለስንት ሰዓታት ነው? ለ2 ሰዓታት ወይ ባንክ እስክንሄድ ወይ ቴሌብር ላይ ደን ብር እስክናስገባ ኤጀንቶች ጋር ደን ብር እስክናስገባ ድረስ ለ2 ሰዓታት ቲኬቱ ከሚያልቅብን ቦታ እንይዛለን። ጠበቅንበት ማለት ነው። ቦታ አስያዝንበት እንጂ ይሄ ቲኬቱ ገባልን ማለት አይደለም። በእርግጥ ቦታ ሁሉ ነገር ሰጥቶናል። ግን ይህንን ይዞ መጥተው ቆርጠናል ወይም ሰው ቆርጦላቸው ተቆርጦልኛል ብለው የሚሉ አሉ። ይሄ ማለት ፕሮሰሱ ነው እንጂ አላለቀም ማለት ነው። እዚህ ላይ ተሆኖ ብር አጋጣሚ ባይኖር ደግሞ የምናደርገው ምንድን ነው? እዚህ ጋር 3 ሰረዝ ሰረዛለች እንደምትታያችሁ። እቺ ማይትሪፕ የምትለዋን 3 ሰረዟ ላይ በመምጣት ማይትሪፕ ላይ እንመጣና በጣም ትንሽ ሊያስቸግር ይችላል። ትንሽ ይቆያል። ማይትሪፕ አካባቢ ይቆያል። እሱን ትንሽ ትዕግስት ይፈልጋል። እቺ ትንሽ ብቻ ታስታግሳለች። ወይ ሙሉ ለሙሉ ወጥተን እንደገና ኢዲአር በመግባት ቲኬት በመግባት እቺ 3 ሰረዟን ቺን ባለ 3 ሰረዟን ደጋግመን ማይትሪፕ የሚለውን ፊድባክ የሚለውን ሳይሆን ማይትሪፕ የሚለውን በመንካት ኦልሬዲ ቦታውን ይዣለሁ ብያችኋለሁ። በመንካት በጣም ስለሚያስቸግር ነው። ሀሳቡን ልንገራችሁ እስኪመጣ ድረስ በመንካት ያው መጥቷል። በጣም ደስ ይላል። ስልካችንን እናስገባለን። አሁን ቅድም ቦታ ይዘናል። ሂሳቡን ደግሞ ባንክ ሄደን አስገብተን ወይም ደግሞ ቴሌብራችን ላይ አስገብተን ከመጣን በኋላ ስልካችንን ነው የምንሰጠው እዚህ ጋር። ከዛ ትኬት ያያችሁ አይደለ? ፔንዲንግ ነው የሚለው። ስቲል ፕሮሰስ ላይ ነው ያለው፣ አልተከፈለም ማለት ነው። ስለዚህ እዚህ ጋር መጥቼ ስታርት ፔመንት አያችኋት፣ በአረንጓዴ ስታርት ፔመንት ትላለች። ብሬን ኦልሬዲ እዛ ላይ አስገብቻለሁ። እኔ ለአሁኑ መንገደኛ ስላልሆንኩኝ አልቆርጥም። ግን መቁረጥና መሄድ ስፈልግ ግን ስታርት ፔመንት የምትለዋን በመንካት ክፍያዬን ፈጽሜ ኮንፍርምድ የሚለውን ቲኬት አገኛለሁ ማለት ነው። እሱ ነው እንጂ ፔንዲንግ የሚለው አያስኬደኝም። ኮንፍርምድ ወይም ኤክስፓየር ዴት ይላችኋል ከ2 ሰዓት በኋላ ከሆነ ማለት ነው። እንደዚህ አድርጎ በቀላሉ ቲኬቱ መቁረጥ ይቻላል። ላልተፈለገ ወጪ እንዲሁም ደግሞ ትርፍ ብር ሰጥቶ ቁረጥልኝ ብሎ ከቦታ ወደ ቦታ ረጅም ቦታ ሄዶ በመንቀሳቀስ ከመቁረጥ ይህም በቀላሉ ቪዲዮውን ቆም እያደረጉ እያዩ በጣም ቀላልም ነው መቁረጥ ይቻላል ማለት ነው። አመሰግናለሁ።